በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍነው ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለው። ባለፈው ቅርብ ጊዜ ላይ ታመምኩና ተስፋ ቆረጥኩ። ብዙ አመታት ታምሜያለሁ። መቀመጥ አልችልም፣ መቆም አልችልም፣ መስራት አልችልም። በጉልበቴ ተንበርክኬ ነው መኪና ውስጥ ረዥም መንገድ የሚሄደው። በጣም ከበድ ስለኝ ተኛውና ከባድ ጭንቀት ውስጥ ገባው። ከሰጠኝ ሁሉንም ሰጣለሁ ብዬ ያን ሁሉ ነገር ነግሬው እግዚአብሔር ባረከኝ። በብዙ በረከት በሞገስ ባረከኝ፣ በጸጋ ባረከኝ። መልካም ሰዎች እንዲከተሉኝ እንዲያግዙኝ አደረገ። እንደው እግዚአብሔር ሆይ ብጠራኝ እነዚህ ያንተ አገልጋዮችን እኔ ይዤ ነው የሚጠፋው። በሚሊዮኖች የሚቆጠሩ ሰዎች አገልግሎትን የሚደግፉ አለዋ። እኔን አይደለም የሚከተሉት እኮ የራእዩ ባለቤቶች አለበውና ወዲያውኑ ቲክቶክ አካውንቴ ላይ ወደ 4 ሚሊዮን የተጠጋ ተከታይ አለ። ፌስቡክ ላይ 1 ሚሊዮን ያለፈ አለ። ዩቲዩብ አለ፣ ኢንስታግራም አለ። እኔ ሲጠፋ ይሄ ህዝብ መጥፋት የለበትም። ካዜናዎችን ገዛውና አንደኛው ካዜና ላይ ሰው ጋር አስቀመጥኩና ኢሜሉን፣ አንደኛው ካዜና ላይ ሰው ጋር አስቀመጥኩና ፓስወርዱን፣ አንደኛው ካዜና ሰው ጋር አስቀመጥኩና ሲም ካርዱን የተከፈተበትን። እኔ ከሌለው እኔ ጋር ያሉ በጎ ልብ ያላቸው ሰዎች የእግዚአብሔርን አገልግሎት ያስቀጥላሉ። የኔ ተከታይ ከኔ ጋር እኩል አይሞት፣ እግዚአብሔርን ያገለግላል። የኔ ሚዲያ በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። ወንድሜ ብያለሁ አላልኩም? ሰላሙን ቤተሰብ እንዴት ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ሰሞኑን አንድ አስደንጋጭ ነገር ወደ ማስተር አብነት በኩል እየሰማችሁ እንዳላችሁ እርግጠኛ ነኝ። ሁላችንም የሚያስደነግጥ ነገር ነው። ሁላችሁም እንግዲህ ከዚህ በፊት ደጋግሞ በጸሎት አስቡኝ፣ የኢትዮጵያ እናቶች አባቶች ሁላችሁም በጸሎታችሁ አስቡኝ እያለ ደጋግሞ የተለያዩ መድረኮች ላይም እየተናገረ ነበር ማለት ነው። እና እንዲጸልዩለት እንግዲህ በጎፋ ምድርም ሄዶ ያን ጊዜ የጀመረው ህመም እንደሆነ እየተናገረ ነው ማለት ነው ማስተር አብነት። እንግዲህ ከዚያ በፊትም ደጋግሞ ተናግሯል። ምክንያቱም የካንሰር በሽታ ወይም ደግሞ በካንሰር እንደተያዘ ማለት ነው። እግሩ መቆረጥ አለበት እንደተባለና ነገር ግን ደግሞ እግሬን አልቆረጥም ብሎ ተንበርክኮ መኪናም እንደሚነዳ ወይም መቀመጥ፣ መቆም፣ መጓዝ እንደፈለገ መሆን እንደማይችል ተናግሮ ነበረ ማለት ነው። ግን የኛ የብዙዎቻችን ኢትዮጵያውያን ችግር ነገሮችን ቸላ በማለት ነው የምናያቸው። አሁን ግን ድኛለሁ፣ ነገር ግን ደግሞ ያው ነገሮቹ ማለት ሰውነቴ ስጋዬ ነው ያጋለጠኝ ወይም እያጋለጠኝ ያለው ነው እያለ ያለው ማለት ነው። ግን ከዚያ በፊት ታሞ እንግዲህ እግሩ ይቆረጣል ተብሎ ነገር ግን እግሩ ሳይቆረጥ አልቆረጥም ድናለሁ ብዬ በአምላኬም ድኛለሁ ብሎ ነበር። ነገር ግን እንግዲህ እግሩንም ስላልተቆረጠ ምናልባት በሽታው እንግዲህ ወደ መላ ሰውነቱ አካልን የተሰራጨበት አይነት ነገር ነው ማለት ነው። ወደ ውጭ ሂዶ እንደሚታከምም እንግዲህ እየተናገረ ይገኛል። ነገር ግን ደግሞ ወደ ውጭ ከመሄዱ በፊት ነገሮችን ልክ እንዴት ነው መሰረት ማስያዝ፣ እያንዳንዱን የቲክቶክ አካውንቱን የሚሉን እያንዳንዱን ነገር
ለሰዎች ሰጦ እሱንም በአደራ መልኩ ለሰዎች ሰጦ እንግዲህ ሰዎች ያው እኔ ስሞት ሁሉም ተከታዮች አብረውኝ አይሞቱም እና ብዙዎችን ይዤ መሞት አልፈልግም። በእኔ በኩል ለሰዎች የሚደርሰው እርዳታ እንደኔ ሆነው ለሰዎች እንዲያደርሱልኝ አደራ ሰጥቻለሁ። አደራውንም እንደማይበሉ ተስፋ አደርጋለሁ በማለት እንግዲህ ንዛዜ በሉት ማለት በጣም ያመመኝና የተሰማኝ ነገር ልመለስም ላልመለስም እችላለሁ ብሏል። እንግዲህ እውነት ይሄ እንዳንድ ሁላችንም እንዳንድ ኢትዮጵያዊ እንደምንወደው እንደምናከብረው ማስተር አብነትን አንዳንዴ ብዙ እንትኖች እና ይህን ነገር ተናግሯል ማለት ነው። እንዲህ አይነት ሰዎችን እውነት ለመናገር ማጣት በጣም ከባድ ነው። ምክንያቱም እኛ ብዙ ጊዜ ሰዎች ሲለፉልን እንወዳለን፣ ሰዎች ሲደክሙልን እንለፋለን፣ ሰዎችን ሲረዱ አብረን እናጨበጭባለን፣ እንደሰታለን ምናምን። ነገር ግን ደግሞ የሆነ ችግር ያ ሰው የሆነ አደጋ ላይ ሲወድቅ አለውልህ አንለውም። በቃ እንዘገያለን። እንዴት እንደሆነ አላውቅም። ነገሮችን በቸልተኝነት ነው የምናያቸው። በቃ የኛ ብዙ የኢትዮጵያውያን ችግር ብዬ የማስበው የሆነ ሰው ከተጠቃ ወይ ከተሸነፈ በኋላ ማለት ከንፈራችን መምጣት ወይኔ እንዲህ አይነት ነበር ማለት በጣም እንወዳለን። በቃ በጣም እንወዳለን ማለት ነው። እንዲህ ባይሆን ኑሮ እንላለን ምናምን ነገር በቃ ልክ እንደዚህ ሲወጣ በቃ ቪዲዮዎችን ወይም የተቆራረጡ ቪዲዮዎችን ምናምን እያንሸራሸርን የእያንዳንዳችን ሀሳብ የእያንዳንዳችን ወሬ እናወራለን ማለት ነው። እና ምናልባትም ቸላ መባሉ እንደዚህ አድርግ ብሎ በሱ ላይ ጫና መንግስት እንኳን ራሱ እሱን በነፃ ወጥቶ እንዲታከም ማድረግ ይችል ነበር። እና ዝምታን ባንመርጥ ዝምታን የሆነ ነገር ከሆነ በኋላ ማለቃቀስ ወይ ደግሞ በቃ ለተወሰኑ ቀኖች እናወራለን፣ በቃ ያልፋል። ይሄ ነው የኛ ነገር ማለት ነው። ይሄ ከሚሆን ግን እንጃ አብረን ብንቆም አብረን እስከ መጨረሻው ብንሆን እንዲህ አይነት ሰዎችን በቃ እንዳናጣ ጥረቶችን ብናደርግ ለሚመለከተውም እንኳን በቃ ለልጁ ራሱ ለማስተር አብነት እንደዚህ ሲለን ያኔ ይህ መሆን የለበትም ሁሉንም ነገር ተውና ሂደህ መታከም አለብህ ብሎ እንኳን ጫና ያደረገበት ሰው የለም። ገባችሁ? በቃ ሁሉም ነገር ይስተካከላል። አንተ ካለ ይሄ መዳን የምትችል ነገር ነው። በደረጃም ከፍ ሳይል ሂደህ መታከም አለብህ፣ ሕክምናውን ነው ቅድሚያ ማድረግ ያለብህ ብሎ እንኳን የተጫነው ሰው የለም ማለት ነው። ስለዚህ ማስተር አብነት በቃላቶች የማይገለጽ ሰው ነው። ምክንያቱም በዚህ ሰዓት የራሱን ህመም እየታመመ የሰው ልጅ እያጭበረበረ ሳይታመም ታመምኩ ብሎ እያጭበረበረ ባለበት ዘመን ገንዘብ ለማግኘት የሌለን ነገር የሰው ልጅ እያወራ ባለበት በዚህ ዘመን እሱ ደግሞ እየታመመ ህመሙን ያውም ደግሞ አደገኛ የሆነን ህመም ማለት ነው፣ በቀላሉ መዳን የማይቻልን ህመም ማለት ነው። ካንሰርን ያክል ተሸክሞ ለሌሎች ህይወትን አሳልፎ ሰጥቶ የሆነ መሰረት ነው ጥዬ መሞት ያለብኝ ቢሆንም ባይሆንም ብሎ በዛ ላይ በፈጣሪው እንግዲህ ተመክቶ ፈጣሪ ደግሞ የተመካበት አምላክ ምሕረቱን ቸርነቱን ይላክለት የልጆቹን ማሳደግ አለበት እና እግዚአብሔር አምላክ ምሕረቱን እንዲላክለት የሁላችንም ምኞት ነው ብዬ ተስፋ አደርጋለሁ። ሁላችሁም በጸሎት አስቡት፣ ጸልዩለት፣ ዱዓ አድርጉለት። ሁላችሁም በየሃይማኖታችሁ ለወንድማችን ለማስተር አብነት እንግዲህ በቅርብ የመንታ ልጆች አባት እንደሆነ ሁላችንም የምናስታውሰው ነው ማለት ነው። እግዚአብሔር አምላክ የልጆቹ አባት እንዲያደርገው ልጆቹን እንዲያሳድግ መጨረሻቸውንም እንዲያይ ልጆቹም ደግሞ በአባታቸው እንዲያድጉ ይህን የመሰለ ደግ አባት እንዳያጡ አላቅም ማርያምን ከባድ ነው። ብቻ ምን እንደምላችሁ እና እንዳያጡ ሁላችሁም በየሃይማኖታችሁ ለራሴ ለኔ ገንዘብ እርዱኝ እያለ አይደለም ያለው እሱ ለኔ እንድትረዱኝ አይደለም። እኔ ገንዘብ አይደለም የምፈልገው፣ ጸሎት አድርጉልኝ፣ ድጋፍ እንዲደረግለት እየጠየቀ ያለውም
የሆነ መሰረት ነገር ጥሎ ለማለፍ ነው ማለት ነው። እና ሁላችንም እንግዲህ በጸሎት እናስበው ማለት ነው። የሀገራችን እኔ እንጃ ውዱ ሰው የሰው ርካሽ የለም፣ ግን ውዱ ሰው በዚህ ዘመን እንቁ ነውና